ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት የጉምሩክ ቀረጥ ቅናሽን በይፋ ተግባራዊ ማድረጓ ተሰምቷል። ኢትዮጵያ ከአፍሪካ አህጉራዊ ነጻ የንግድ ቀጠና አባል ከሆኑት 24 ሀገራት ጋርም የጉምሩክ ቀረጥ ቅናሽን በይፋ ባለፈው ሳምንት ይፋ ማድረጓ ነው የተገለጸው። ይህ እርምጃ አህጉራዊ የኢኮኖሚ ውህደትን በማጠናከርና በቅደም ተከተል ዓለም አቀፍ የንግድ ልውውጥን በማሳደግ ረገድም ወሳኝ ምዕራፍ ነው ተብሏል። በፌዴራል ነጋሪት ጋዜጣ ላይ በታተመው መሰረትም የጉምሩክ ቀረጥ ቅናሹ በስራ ላይ ዋለው ከወራት በፊት እንደሆነ ይታወሳል። ይህ ደንብ ኢትዮጵያ ለንግድ ቀጠናው ስምምነት ያላትን ቁርጠኝነት የሚያሳይ ነው እየተባለ ሲሆን በረጅም ጊዜ ውስጥም ከአፍሪካ አጋር ሀገራት ጋር በሚደረጉ የንግድ ልውውጦች ላይ ከ90 በመቶ በላይ የሚሆኑ ሸቀጦች ላይ ያለውን የጉምሩክ ቀረጥ ሙሉ በሙሉ ለማስቀረት ያለመ መሆኑ ተጠቁሟል። የኢትዮጵያ መንግስት ይህን የንግድ ማበረታቻ ተግባራዊ ያደረገው ስምምነቱ በሕዝብ ተወካዮች ምክር ቤት ጸድቆ በአፍሪካ ህብረት ስብሰባ እንደ አውሮፓውያን አቆጣጠር በየካቲት 2024 ዓ.ም ከጸደቀ በኋላ ነው። የቀረጥ ቅናሹ የሚመለከተው ብሔራዊ መስፈርቶችን በማሟላት የሸቀጦች የንግድ ሀሳቦችን ለንግድ ቀጠናው ሴክሬታሪያት ያቀረቡ 24 አገራት መሆናቸው ተጠቁሟል። እነዚህ መካከል አልጄሪያ፣ ቡሩንዲ፣ ቦትስዋና፣ ካሜሮን፣ ግብጽ፣ ጋምቢያ፣ ጋና እንዲሁም ኬንያ ይገኙበታል። እነዚህ ሀገራት ከኢትዮጵያ ጋር በታሪፍ ቅናሽ ወይም ከቀረጥ ነፃ ንግድ ለማድረግ ብቁ መሆናቸው ነው የተመላከተው።